ለሃይፖታይሮይዲዝም የሚጠቅሙ 3 ወሳኝ ሰፕሊመንቶችን ልንገራችሁ። ሃይፖታይሮይዲዝም ሲነሳ አብሮ የሚነሳው ሃሺሞቶስ ታይሮይዳይቲስ የሚባለው ነው። እሱም 80-90% የሚሆን ፐርሰንት ይይዛል ማለት ነው። ለዚህ ምክንያት የሚሆነው መጣው በብዛት ምንድነው? የአውቶ ኢሚዩን ሪአክሽን ራሳችን ሴል ራሱን ሲያጠቃ ማለት ነው። ስለዚህ ለዚህ የሚሆኑ 3 ጠቃሚ የሆኑ ሰፕሊመንቶችን ልንገራችሁ። አንደኛ ሴሌኒየም ይባላል። ይሄ ሴሌኒየም ኤሌመንት ወይም ደግሞ ሚነራል ነው። ከተለያዩ ምግቦች ይገኛል። በብዛት ብራዚል ነስ የሚባል ውስጥ ይገኛል ማለት ነው። ከፈለጋችሁ በሰፕሊመንት ፎርም መውሰድ ትችላላችሁ። ሴሌኒየም ለተለያዩ አውቶ አንቲቦዲ የሰውነታችን ውስጥ የሚከሰቱትን የመቀነስ ባህሪና እንደዚያውም ደግሞ ለታይሮይድ ፋንክሽን እንዲጨምር የሚጠቅም ሚነራል ወይንም ደግሞ ኤሌመንት ነው ማለት ነው። በሁለተኛ ደረጃ ዚንክም የተለያዩ ጥቅሞች አሉት። ለታይሮይድ ፋንክሽን እንዲጨምር ያደርጋል። ይህንን ከምን ማግኘት ትችላላችሁ? ከዱባ ፍሬ እንደዚያውም ደግሞ ሰፕሊመንቱን ማግኘት ትችላላችሁ። በሶስተኛ ደረጃ ቫይታሚን ዲ። ይሄ ቫይታሚን ዲ ከዚህ በፊትም እንዳወራሁት የተለያዩ ጥቅሞች አሉት። በተለይም ደግሞ በአውቶ ኢሚዩን የሚመጡ ነገሮች ላይ ደግሞ በጣም ዝቅተኛ ነው። ባለፈው ስለ ለምጽ አውርቼ ነበር። ለምጽ ላይ ማለት ነው በብዛት ይሄ ቫይታሚን ዲ የሚባለው ዝቅተኛ ነው ማለት ነው። ስለዚህ ይሄንን በሰፕሊመንት ፎርም መውሰድ ፀሐይ ብርሃንም እንደዛውም የተለያዩ ምግቦች ውስጥም ማግኘት እንችላለን ማለት ነው። አመሰግናለሁ።